በከመ ምሕረትከ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ መቃይልማ መቃፎ ቁልቁሉ ዋቀተቆም እንዲያመና አሜን። የተከበሩ አባታችን መልአከ ገነት ቆሞስ አባ ወልደ ጊዮርጊስ አበጀ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወልመራ ወረዳ ቤተ ክህነት የወልመራ ወረዳ ቤተ ክህነት የልማት ክፍል ኃላፊ፣ የተከበሩ አባታችን ቆሞስ አባ ክንፈ ሚካኤል የዚህ ታላቁ ደብር አስተዳዳሪ፣ የተከበሩ አባታችን መልአከ መንክራት ቆሞስ አባ ግርማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅድስት አርሴማና አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን በዚህ በአሸዋ ሜዳ የምትገኝ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበሩ መምህራችን ዲያቆን ለሚ፣ እንደዚሁም አባቶቼ ካህናት፣ ላይካነ ምስጢር፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ ሕፃናት ሁላችሁም እንደምን አደራችሁ? ድምፃችሁ አይሰማም? እንደምን ቆያችሁ? እግዚአብሔር አምላካችን በምሕረቱና በቃልነቱ በመጎበቱ ለዚህች ዕለትና ለዚህች ቀን ላደረሰን ክብር ምስጋና ለእሱ ይሁን። እስቲ እልል ብላችሁ እግዚአብሔርን አመስግኑ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል በዓል በሰላም አደረሳችሁ አደረሰን። እስቲ አሁንም እግዚአብሔርን አመስግኑ። እንግዲህ ዛሬ እግዚአብሔር አምላካችን በፈቅድና በረዳን ባለችን ሰዓት የምንመለከተው ከትላንትናው ዕለት ከዋዜማው ጀምሮ በየቤተ ክርስቲያኑ ሲከበር የነበረውን ሁላችንም ከገበያው ጀምሮ ስናከብር የነበረውን በዓል በማስመልከት ዛሬ የቤተ ክርስቲያናችን ትልቅ በዓል እንደመሆኑ መጠን አጠር አድርገን እናንተን ጥሩ ለመሸኘት እንግዲህ ዛሬ ትልቅ በዓል ነው። በመጀመሪያ ደረጃ በዓላቶቻችን የምናከብራቸው እንዲህ በማረ እንዲህ በተዋበ በቤተ ክርስቲያናችን አጥር ግቢ ተገኝተን ነው በዓላትን ማክበር ይገባል። እግዚአብሔር አምላካችን በፈቅድና በረዳን ዛሬ የምንመለከተው ዕለቱን በተመለከተ መጨረሻ ላይ አባታችን የወረዳው ቤተ ክህነት የሆኑትም አባታችንም መልአከ ገነትም ስላለው አባታችንም ቆሞስ መልአከ መንክራት አባ ግርማም እንደዚሁ አባታችን አባ ክንፈ ሚካኤልም ስላሉ እኔ የተነሳሁት በሁለቱም ብቻ ምናልባት ቃለ እግዚአብሔር ለሁሉም ተደራሽነት ለማድረግ ቤተክርስቲያናችን ብዙ ስራ እየሰራች ትገኛለች። ጋኩ በቤከሙ ጉያን ራኩን አያነላ አያነ ክርስቲያና ኬኛ ዋንተ ይላፍ እጋ ኤልሜን ፊ ገመሌ አባ ይሳይ ሙርሱ ልጅ ይወጣል እንጂ አባቱን አይቀድምም። ባዶቻችን እያሉ እነርሱ መናገር እነርሱ ማስተማር ሲገባቸው እኔ በመነሳቴ ለአንድ ነገር ብቻ ይመስለኛል ከእነሱ የተሻለ እውቀት ኖሮ ሳይሆን አባቶቻችን ጸጋው የበዛላቸው የሚያስተምሩን አሉ። ግን ምንድን ነው በሁለቱም ቋንቋ መነገር ስላለበት ነው። ይህችን እንድትይዙልኝ ነው። ግቢሳ ተቀሬሳ ከራለቹ አማርፋንስ ኦሮምፋንስ እንግዲህ ቤተክርስቲያናችን አሃቲ ናት ብለን የምንናገረው ከዚህ በመነሳት ነው። አንዱን ጥላ አንዱን አይጠሩ ጥላ ሳይሆን ሁሉንም ያቀፈ አገልግሎትን ለሁሉም ደግሞ ተደራሽ እንዲሆን ተጃጅል በለ ክርስቲያና ሁሉ በዱራ ተቀቀሙጣፍ ክርስቲያንን የሙገበ ክርስቲያና እፈን
ጉያንሱን ማሊና ያቀን ምንድነው? ስለምንድን ነው የተነገረው? ስለምንድን ነው የተላለፈው መልእክት ብለን እንድንሰማ ሁላችንም ሰምተን ወደ ቤታችን እንድንሄድ እግዚአብሔር አምላካችን በፈቅድና በረዳን በአጭር ሰዓት የምንመለከተው በዚህ በገላትያ ምዕራፍ 5 ቁጥር 11 ላይ የመስቀል እንቅፋት ተወግዷል ይላል። ይህንን ቃል ሁላችሁም ከኔ ጋር ትሉታላችሁ። የመስቀል እንቅፋት ወድስቲ ተወግዷል። ጉፉን ፈኖ አባቤራ በዴራ። እንግዲህ ይህንን ቃል የተናገረው ብርሃነ ዓለም ቅዱስ ጳውሎስ ነው። ጀቸከና ከነርገን ነው ገላትያ በቆና ሸለኮሳ ቁረተቆ ጉባኤ ረት የመስቀል እንቅፋት ተወግዷል ይላል። ቅዱስ ጳውሎስ ይህንን ቃል ለምንድን ነው የተናገረው? ለማንስ ነው ይህንን ቃል የተናገረው? ጉፉን ፈኖ በዴራ ጉፉን ፈኖ አበቤራ ገዳ ቁልቁልች ጳውሎስ ጀቸከነ ማሊፍ ዱበተ ጀነ ዳፈ ይላል። በዚህ በገላትያ ምዕራፍ 5 ቁጥር 11 ላይ እንዲህ ይላል፣ ነገር ግን ወንድሞቼ ሆይ እኔና ገና እስካሁን መገረዝን ቢሰብክ እስካሁን ድረስ ለዓለም ያሳድዱኛል ይላል። እንኪያስም የመስቀሉ እንቅፋትም ተወግዷል፣ የሚያውቋችሁ ይቆረጡ ይላል። ዲን ፈኖ ጉፉን ፈኖ በዴራ ደበም ሲሴራ ዋይ ደግነ ገባ የከነሞ አመዩ የሞንዱበዱ የሞለለቡ አንጋማት አናቲን ናሪያቱ ኤጋ ፈኖን ዲነ ከንተ የከነሞ ፈኖ ጉፉ ከንተ አበቤራ ጀና መጨረሻው ቁጥር 12 ላይ ሄዶ ምንድን ነው የምለው? የሚያውቋችሁ ይቆረጡ ይላል። ዛሬ መቼም የመስቀል ጠላቶች መስቀልን የማይወዱ ከመስቀል በላይ አንገታቸው ላይ መስቀልን ያንጠለጠሉ መስቀልን የያዙ በመስቀል የሚተማመኑ ባለማይተሞች ዛሬ ይጠላሉ። እጋ ሀረስ ይላሉ በረከተ ከሰት ወር ፈኖዳ ፍዲለታን ባዮሊ ሳሊቱ ጅሩ ባዮሊ ከነ ፈኖ ክርስቶስን ቀበነ የሙለደብሩ ባዮሊ ሳሊን ጃለተኒ ዛሬ ብዙዎቻቸው ስለ መስቀል ሲነገር ስለ መስቀል ክብር ሲነገር የማይፈልጉ የማይወዱ ብዙዎቻቸው አሉ። እንግዲህ ከትናንትናው ከዋዜማው ጀምሮ በየአድባራቱ በየገዳማቱ ይሰበክ የነበረው በየሚዲያው በዓሉን በተመለከተ ቅዱስ ቤተክርስቲያናችን ዛሬም እያከበረች ያለችው በዓል ምንድን ነው? ይህ በዓል የዚህ በዓልስ መነሻው ምክንያቱ ምንድን ነው የምለውን መመልከት ያስፈልጋል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ሥጋችን ነስቶ በጥቅሙ ካደገ ካስተማረ በኋላ በ30ው ዓመት በዮርዳኖስ እንደተጠመቀ ከዛን በኋላ በቀራንዮ ላይ ሆኖ ዓለምን ነፃ ሊያወጣ ዓለምን በደሙ ሊያነጻ አጥንቱን ከስክሶ ደሙን አፍሶ ዓለሙን አድኖታል። ጎታን ከየቆርጭ ኢየሱስ ክርስቶስ ቁልቁለትን ሮማርን ራፎን ሸራፎን ልቡን ሸራ ልቡን ፍረቴ አለችውላል ገረብ የለፋሉፌ ፈኖ የረኦሌ አዱኛ ከና ብሪሰባሴ ጅራ ይህንን ዓለም አድኖታል። እግዚአብሔር ለዚህች ፍጥረት ለዚህች ዓለም ዋጋን ከፍሏል። ዋጋም የከፈለው በመስቀል ላይ ሆነው የእኛን ኃጢአት የእኛን በደል ይቅር ይለን ዘንድ በቀራንዮ ኮረብታ ላይ ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሏል። እሱም የተሰቀለበት መስቀል ዓለምን የሚያድን ዓለም የሚድንበት ነበረ። ከዛ በኋላ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተቀበረ በኋላ ሁሉንም ስራ ከፈጸመ በኋላ ወደ አባቱ ወደ ሰማይ ከተመለሰ በኋላ መስቀሉ የተለያዩ ታምራትን መስራት ጀመረ ይላል። የኛ የዛሬ በዓላችን መነሻው ምክንያቱ ይህ ነው። የጌታ መስቀል ጌታ የተሰቀለበት መስቀል
ዓለምን የሚያድን ሙታንን የሚያድን አባጣውን ጎባጣውን የሚያቃና ዕውራንን ዓይን የሚያበራ ብዙ ድንቅ ታምራትን ይሠራ ነበር ይላል። ቀድሞ ሆኖ የዚህ ነገር ጉዳዩ እንዲነገር ያልፈለጉ አይሁዳውያን በመስቀሉ ላይ ጠላቶች ተመላለሱ ይላል። መቼም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዋለ ስብከቱ በዚህች ሀገር ላይ በዚህች ምድር ላይ ተመላልሶ ሲያስተምር በእጁ በዓይናቸው የእጁን ታምራት እያዩ ከሰማይ መናን እያወረደላቸው ከጭንጫ ላይ ውሃን እያፈለቀላቸው ሲያጠጣቸው አላመኑትም። ወሬ አይሁድ አይጋ ክርስቶስ ፈኒፈለ ፈኖ ይሮለ ወንጂ የለፋቀለ ደቆሙለ ኦንዴት የቲንም ቦዳ ወሬ አይሁድ ዋይ ፈይሱ ፈኖ ይረቲ ለመነጀላ ምን ማድረግ እንደሚገባቸው የመስቀሉ መታሰቢያ የመስቀሉ በረከት እንዴት መቅረት እንዳለበት ያስቡ ነበር። ከዚህ በኋላ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል እንዲቀበል አደረጉ ይላል። እንዲቀበል አደረጉ። መስቀል ድነቱን እንዲያቆም ስራውን እንዲያቆም የተሰጠውን ስራ እንዳይሰራ አደረጉ ይላል። ፈኖ ጎፍታኬን ወልጅኬን ኢየሱስ ክርስቶስ እረቲ ፈልፈሜ ወረዲ በማዕከል ይፈይስኔ ጃማ እያከይን በሌላ ማልጎረኒ ፈኖ ክርስቶስን ካሰኔቱ ለፈቆፍረኒ አዋለኒ ይጀጣ መስቀልን ቀበሉት ይላል። በመጀመሪያ ደረጃ የጌታ መስቀል መታሰቢያውን እንዳይደረግ እሱም ስራውን እንዲያቆም ምንድነው ያደረጉት? በከተማው ላይ ትእዛዝን አስተላለፉ ይላል። በዚህች ከተማ ላይ የምትኖሩ ሁላችሁም የተዘጋጀላችሁ ዛሬ ማዘጋጃ እንደሚያዘጋጀው ቦታ አዘጋጁና መታሰቢያው ከምድር ላይ እንዲጠፋ ምንድነው ያደረጉት? መስቀል በመታሰቢያው እንዳይታሰብ ቆሻሻን ለብዙ ዓመታትም ይጥሉበትም ነበር ይላል። በከፈኖ ሰነት በከፈኖ ክርስቶስ ጅሩት ማልበቻ ትረዲ በደ ገራገራ ኮሲ ወን ገራገራ እቲ ገታ ትረዲ ጀዳ እውነት ሺህ ጊዜ ብትከበር ሰዎች እውነታችንን ቢደብቁብን በተለያየ ነገር እኛም ቢሆኑንም ዛሬ እንደዚህ በጉቦ በተለያየ ነገር የእኛን እውነት የሚያጠፉ የሚፈርዱብን ብዙ ሰዎች ሊኖሩ ይችላሉ። ያው እውነት ተቀብራ ለብዙ ዓመታትን ብትኖርም እውነት ትበጠስ ትቀጥላለች እንጂ አትበጠስም ነው። ለብዙ ዓመታት በኋላ ቢያንስ እስከ 300 ዓመታት ድረስ የመስቀል መታሰቢያ እንዳይታሰብ ቦታውም እንዲጠፋ አንድም ሰው የመስቀሉን ጉዳይ እንዳያወራ ቦታው እስኪጠፋ ድረስ ስራ ሰሩበት ይላል። እግዚአብሔር ቀን አለው። ዋቀዮ ጉያቀባ ዱጋኒዮ አዋለንተዩ ዱጋኒዮ ቀለተዩ ጭቱ እንደነሱ እውነት ብትቀድም አትበጥስም ተብለው እውነት አፍን ብዙ በአፍንጫ ትወጣለች። ዱጋለፋሊዮ ቀበል አፍኛ ልጅን ባቲ ጀዳ ለብዙ ዓመታት ከብዙ ዓመታት በኋላ ከ300 ዓመት በኋላ እንግዲህ እግዚአብሔር ቅድስት እሌኒንና ልጇን ቆስጠንጢኖስን አነሳ ይላል። ወጋሊ በሰዲን ቦዳ ወጎተ ባየዳን ቦዳ ዋቀዮን ነመሳ ካፈተ ይላ ነመሳ በርባደት ይላ እንስ ሞቲቲ ለዲፊ እልመይሽ ቆስጠንጢኖስን ዋቀዮን ኒካስ ይላ እንግዲህ ቅድስት እሌኒ መስቀሉን ፍለጋ ከሮም ወደ ኢየሩሳሌም መጣች ይላል። ከየት ወዴት መጣች? ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ከኢየሩሳሌም ከሮም ወደ ኢየሩሳሌም መስቀልን ፍለጋ መጣች ይላል። ንጉሡ እንግዲህ ከንጉሡ ቁልስጣ ያገኘችው ልጇ ቆስጠንጢኖስ የሚባል ልጅ ነበራት። ከዚህ በኋላ እሱም የመስቀሉን ድንቅ ታምራትን አይቷልና ሰምቷልና ለእናቱ ብዙ ነገር እገዛ አደረገላት ይላል። በሮታ ሄዱላን ሞዳ
ቁልቁለትን ይሄንን ብየሮ ምራቲ ፈኖ ክርስቶስን በርባዱ ገረብያ ኢየሩሳሌምን ዱፍቴ ጀዳ እሽንስ ቁልስጣ ለመጀረ ወራ ሙጫ ቆስንቴኖስ ጀደሙ አርገቴ ቱርቴ ጀዳ ከናቲን ቦዳ ኢልሚሽስ ወጂ ወንገራገራ ራወቴ ፊጀዳ ኤጋ ሰበምሳስ ዲኒ ፈኖ ክርስቶስን አዋሉዳፍ ሆጂ ባቄ የሆጀቱዩ ኢሳቲ በረገዱላ አዋሉዩ ከነጎቹ ህንደንደኘ ጀዳ እንግዲህ በዚህ በመስቀል ምልክት ብዙዎቻቸው ታምራትን ይሰሩ ነበሩ። በየመለያቸው ላይ የመስቀል ምሳሌ እያነሱ በጦሮቻቸው ላይ የመስቀል ምሳሌ እያነሱ ብዙዎቻቸው ጠላታቸውን ድል ይነሱ ነበር ይላል። ሌላው ደግሞ በፈረስ ልጓማቸው ላይም በልብሳቸው ላይም የመስቀል ምልክትን እያደረጉ ትእዛዝን እያስተላለፉ ጠላቶቻቸውን ድል ይነሱ ነበር ይላል። ከዚህ የተነሳ ዓለም አንድ አድርጋ ይገዛ የነበረው የሮምና የኢጣሊያን በኢጣሊያን የነገሱ ዓለማውያን ነገሥታት ተነሱ ይላል። ከነሱ እነ ቄሬን እነ ዳሪዮስ እነ ዲዮቅልጥያኖስና እነ መክሲሚያኖስ እነ ትራጃን ወዲህ እነዚህ ሁሉ ምንድነው ያሉት? ለጣዖት ስገዱ፣ ቤተ መቅደስን አፍርሱ፣ የጣዖት ቤት ይከፈት፣ የቤተ እግዚአብሔር ቤት ይዘጋ እያሉ መልእክትን ያስተላለፉ ክርስቲያኖችን ያስጨንቁ ነበሩ። የሮከና ቢየሮ ምረት መዋሊ ከንቱረን ሞቶኒ ገራገራ ከነከሌሎች ቄሳር ጀረመን ከነከዳሪዎስ ዲዮቅልጥያኖስ ማክሲማኖስ ወደ ጀረመን ይታጃን ክርስቲያኖ ተረተኮ ገራገራ ወጀቻ ተረም በረከረ ኬሳ ማልቆን ሴተኒ መረቶን ፈማ ዋቀቶን ፈማ ሰገዳ መለቁን ሁሉም አለ በሌሳ የቹና ክርስቲያኖ ተረተኮ ገራገራ ወረሂ ለመን ክርስቲያኖ ተረተኮ ገራገራቲን ኢሳሊን አጄሳ ኢሳሊን ሂዳ ትበኒሮ ክርስቲያንን ያስሯቸው፣ ይጨፈጭፏቸው፣ ይገሏቸው፣ ያሳልሏቸው ነበር። በሮም ሀገር የነገሱ ነገሥታት ክርስቶስን የሚሰብክ ሰው የማይፈልጉ ስለ ክርስቶስ እንዲነገር የማይፈልጉ ነገዶች ነበሩ። እንግዲህ አብያተ ክርስቲያናት እንዲዘጉና አብያተ ጣዖታትም እንዲከፈቱ አዋጅን አስነገሩ ይላል። ይህን ሲነሳ ዛሬስ ሀገራችን በምን ላይ ያለችው? ቤተ ክርስቲያናችን ምን ላይ ነው ያለው? በረከተ ከሰማይ ክርስቲያኑ ማለት ተገማጀራ ዛሬ ቤተ ክርስቲያኑ ስደት ላይ ያለችው፣ እየተቃጠለች ያለችው፣ ብዙ ክርስቲያኖች እየታረዱ ይገኛሉ። ያ ዘመን በዚህ ዘመንም እየተደገመ ይገኛል። ነገር ግን ንጉሡ ቆስጠንጢኖስም አዋጅን አስነገረ። በአዋጅም በአዋጅ ሽሮ አብያተ ጣዖታት ይዘጉ፣ ቤተ ክርስቲያን እንዲከፈት መልእክትን እሱ ደግሞ በተራው መልእክትን አስተላለፈ ይላል። እግዚአብሔር ምስጋና ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድነው ያለው? የመስቀሉን ፍለጋ መነሻ ንጉሡ ቆስጠንጢኖስና እናቱ ቅድስት እሌኒ ናቸው ይላል። የመስቀሉ ፍለጋ መነሻ የሆኑት ሁለቱ እናትና ልጅ ናቸው ይላል። ዛሬም መስቀልን ልንፈልግ ያስፈልጋል። ፈኖ ክርስቶስን በርባዱን በርባችሳላ ዱጋፍ ዳበቹን በርባችሳላ ዋየ ዱጋፍ ወጀቹን በርባችሳላ ኢሰዱይስ ከንፈየዱ ጀቻላ ከናቲን ቦዳ የበረንቲያ ሰዎችም ብዙ ሆኖ ህብረ ነገድም የነበረው በአንድ ወገን አረማዊ የነበረው እናቱ ቅድስት እሌኒ የሮሃ ሰው አይሁዳዊት ነበረች ይላል። የቆስጠንጢኖስ እናትና ሕይወታቸው የበረንቲያ ሰው ሆኖ ብዙ ህብረ ነገድ የነበረው በአንድ ወገን አረማዊ፣ እናቱ ቅድስት እሌኒ ደግሞ የሮሃ ሰው አይሁዳዊት ነበረች ይላል። ከዚህ በኋላ እነሱ መስቀልን ፍለጋ ወዴት መጡ? ወደ ኢየሩሳሌም መጡ። ለሚጎ ስለመራ ከነለት ቆስጠንጢኖስ ነበረንቲያ ከንተይ ሐዲሳ አይሁዳዊ ጋፈታቱ ለሚወልገላ ገለራቲ ከነለት ቢላጅ ባጭሩ እንግዲህ በ300 ዓመት ምረት ጀምሮ በነበረው ዘመን ዲዮቅልጥያኖስን እና ማክሲማኖስን የሚባሉ ዓለማውያን ነግሶ በሮም ሀገር ላይ ብዙ ክፉ ነገሮችን ሰሩ ይላል። እግዚአብሔር ቀን አለው። ከዚህ በኋላ
ንጉሡ ቆስጠንጢኖስ ተነሳ፣ እነዚህ አላዳውያን ነገሥታትን አጠፋቸው ይላል። አዎ በዚህ በቅዱስ ማቴዎስ ምዕራፍ 12 ላይ እንደምናገረው ክፉዎችን በክፋታቸው ያጠፋቸዋል ይላል። ይህንን ቃል ሁሌ ነው የምናገረው። ወሬን ሀቤታ ወሬን ጀሎታ ጀሉማ ኢሳኒቲን ዋቀዩ ኢሳኒን በሌሳ ጀላ ክፉዎችን በክፋታቸው ያጠፋሉ። ሰውን የሚገሉ፣ ሰውን የሚያሳድዱ፣ ቤተ ክርስቲያንን የሚያቃጥሉ፣ ክርስቲያኖችን የሚገሉ እግዚአብሔር መቼም ወደ እነሱ ይበቀላቸዋል። አዎ ሰው የሥላሴን ሕንፃ ሲያፈርስ እግዚአብሔር ደግሞ እሱ እንደሚያፈርሰው ቃሉ ይናገራል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ከዚህ በኋላ ንጉሡ ቆስጠንጢኖስን የመስቀሉን ፍለጋ ከእናቱ ጋር ቀድሞ እሱም ራእይ ተመልክቶ ስለነበረ የራእዩን ምክንያትም ለምን እንደሆነ አባቶችም እዛ አካባቢ የነበሩ የበቃው ሰው አንድ አባት አውግሮስ የሚባል አንድ አባት ነበር ይላል። ስለ መስቀል ራእይን ካየ በኋላ ወደዚህ አባት ሄደው ራእዩን ሲያስፈታ ስለ መስቀል መሆኑን ቆስጠንጢኖስን ተመልክቶት ነበር ይላል። ከዚህ በኋላ እንግዲህ ወደ ኢየሩሳሌም ከገቡ በኋላ አንድ አረጋዊ አገኙ ይላል። አባቶችን ጠይቅ ይነግሩማል፣ ሽማግሌዎችንም ጠይቅ ያስታውቁማል ይላል። አቦ ሊጋ ፈዶ ሴትህሙ ጃርሶ ሊጋ ፈዶ ሲበሲሱ ጀዳ ከለሴት መነክርስታዳ አባቶችን በመጠየቅ የአባቶቻችን መንገድ በመከተል ስርዓተ እግዚአብሔርን በመጠበቅ ቃሉን በመጠበቅ መኖር ያስፈልጋል። ለዚህ ነው ቅዱስ ዳዊት ልጁን ጠርተው ልጄ ሆይ ሰው ሁን ብሎ የነገረው። ዛሬ የለበሰ ሁሉ የምናየው ሁሉ በቁጥር የበዛ ሁሉ ሰው አይደለም። ሰው መሆን የእግዚአብሔርን ቃል መጠበቅ ነው፣ በሕጉ መኖር ነው፣ በእምነት መኖር ያስፈልጋል ሰው ለመሆን። ከዚህ በኋላ ክራቆስ የሚባል አንድ ታላቅ አባትን አገኙና የመስቀሉን ጉዳይ ጠየቁት ይላል። መስቀል እንዴት እንደሆነ በዛ አካባቢ መቼ መኖሩ ይታወቃል። ሶስቱ ተራሮች በተለይ አንደኛው ተፈጥሯዊ ተራራ ነበር። ጋራ ተደንቀለ ኬሳ ጋራ ተኮላ ናና ሰዳከጅሩ ኒቤከባ ነምቸጥባ ጃር ሰራጋ ተቆክራ ቆስደሙ አረገተ ሊጋፈ ጋፈተን ከነዚህ ከሶስቱ ተራሮች አንዱ ይባላል። የጌታ መስቀል የተቀበረበት ቦታ ከጌታ መስቀል ጋር ደግሞ ሁለቱ ወንበዴዎችም የተሰቀሉበት መስቀልም አብሮ ተሰቅሏል፣ አብሮ ተቀብሯል። ሁለቱ ወንበዴዎችም የተሰቀሉበትን መስቀል ከጌታ መስቀል ጋር አንድ አድርገው በአንድ ላይ ቆፍሮ ቀብሮታል። እንግዲህ ከሶስቱ ተራራ አንዱ ይባላል ተብሎ ሲነገራቸው ምን ማድረግ እንዳለባቸው እነርሱም ሱባኤ ገቡ፣ ጸሎትን አደረሱ። ከዚህ በኋላ ምን ማድረግ እንደሚገባቸው አሰቡና ምንድነው ያደረጉት? ዳመራን አስደመሩ ይላል። በ16 ትላንት እንዳከበር ነው። ከዚህ በኋላ ዳመራ ከተደመረ በኋላ አባቶቻችን ቀርቦ ጸሎት ካደረጉ በኋላ ዕጣን እንዲጨመርበት ደመራ እንዲደመር ችቦ እንዲለኮስ ካደረጉ በኋላ በመጀመሪያ ወደ ሰማይ ሰማያት ወደ ጸባዖት ደርሰው መንበሩ ደርሶ ተመልሶ ከሶስቱ አካላት አንዱ ዳገት ላይ ተራራ ላይ አለፈ ይላል። ክብር ምስጋና አምላካችን ሁላችን እግዚአብሔር ይመስገን። ከዚህ በኋላ በ16 ደመራውን ደምሮ የቦታውን ምልክት ካገኙ በኋላ በ17 እንግዲህ ቁፋሮ እንደተጀመረ ይናገራሉ። መቼ ነው ቁፋሮ የተጀመረው? መጋቢት 10 ቀን ነው ቁፋሮ የተጀመረ። መስከረም 17 ቀን ቁፋሮ ተጀመረ ይላል። መስከረም የተገኘው መስከረም 10 እንደሆነ የቤተክርስቲያናችን ታሪክ እንግዲህ ያስረዳል። ከዚህ በኋላ የሆነውን ነገር ልንገራችሁ። መቼም ሁለቱ መስቀሎች የጌታ መስቀልና የወንበዴዎችን መስቀል ይህንን እንግዲህ ልንለይ ያስፈልጋል። ዛሬ ብዙ ወንበዴዎች በሷል በቤተክርስቲያናችን ጥራትን ተከልለው የተለያዩ ስራ የሚሰሩ የጌታ
መስቀል የያዙ ሰዎች የታመሙትን ጸሎት ሲያደርጉ ይፈወሳሉ፣ መልካምን ይሰራሉ፣ ያስታርቃሉ፣ የተራራቀውን ያቀራርባሉ። የአይሁድን መስቀል የያዙ ግን ዛሬም ያጣላሉ፣ ደም ያፈሳሉ፣ ቤተ ክርስቲያንን ያወድማሉ። ሌላው ደግሞ የወንበዴዎችን መስቀል የያዙ ከእኛ ቤት ውስጥም አሉ። ቤተ ክርስቲያንን አሳልፈው የሚሸጡ የሚመሰክሩ ክርስቲያኖችን ከመንገድ የሚያስቱ ብዙዎቻቸው አሉ። አሁን በየፌስቡኩ በየቲክቶኩ ገብተን ብናያቸው አባቶች የሚመስሉ ግን አባቶች ያልሆኑ፣ ሰባኪያን የሚመስሉ ግን ሰባኪያን ያልሆኑ፣ ዘማሪያን ሳይሆኑ ዘማሪያን የሚመስሉ ብዙዎቻቸው አሉ። እነዚህ ሊለያቸው ያስፈልጋል። በተለይ ይህ ቲክቶክ ከመጣ ወዲህ እንዳው ጳጳሱንና ምዕመኑንና ክርስቲያኑንና አማኙን መለየት አቅቶናል። ሁሉም የእኛን ቆብ፣ ሁሉም የእኛን ካባ፣ ሁሉም የእኛን መስቀል ይዞ ብዙ ስራን እየሰራብን ይገኛል። አንድ አባት አቡነ ፍሬጶስ የሚባሉ ነፍሳቸውን ይማርና መጨረሻ ላይ ትምህርት ተምረን ከጨረስን በኋላ ልጆቼ ወቅቱ ከባድ ነው፣ ጊዜ በጣም አስቸጋሪ ነው። ከዚህ በኋላ የሚመጣ ክፉ ጊዜ ተጠንቀቁ፣ በተለይ የውስጡን መናፍቅ ፍሩት ነው ያለው አባታችን። የውስጡን መናፍቅ ከውስጡ ሆነው ክርስቲያኖችን የሚያርድ የሚያሳርድ መስሎ የሚኖር ስተያቸው ግን ላይላቸው መስቀልን በመያዝ ብዙ ስራ የሚሰራ የሚገርማቸው እነዚህ በተለይ ታድሶውያን የሚባሉ ሰዎች መስቀላችን ይዞ ካባችን ይዞ ቆባችን ይዞ ሁሉ ነገራችን ይዞ እኛን መልሶ እኛን ይወዳሉ። በራሳችን መሳሪያ በራሳችን ወንጌል በራሳችን ስርዓት እየተወጋን ያለው። ስለዚህ እንግዲህ የክርስቶስ መስቀልና የአይሁዳውያን መስቀል ልዩነቱ፣ የሽፍቶች መስቀል ልዩነቱ የክርስቶስ መስቀል ይበራ ነበር ይላል። ዕውራን ላይ ሲያደርጉት ዓይን የሚያበራ፣ አንካሳዎች ላይ ሲያደርጓቸው የሚያቀናቸው መስቀል ነበር የጌታ መስቀል። መለያው ይህ ነው። የክርስቶስ መስቀል ያድናል አያድንም? ያድናል አይደለም? መስቀል ኃይሊነ መስቀል ጽድቅ መስቀል ቤዛነ መስቀል መድኃኒተ ነፍስነ አይሁድ ክዱታን፣ እኛ ግን እናምናለን ያመንነው በመስቀሉ ያለን እንድናለን ብሎ ይናገራል። እንግዲህ ከዚህ በኋላ የጌታ መስቀል ሲወጣ የወንበዴዎችና የጌታ መስቀል በዚህ ተለየ ይላል። በመጀመሪያ ደረጃ ገና ሲወጣ መብራት ጀመረ፣ እንደ ሰማይ ከዋክብትም ያሸበርቅ ነበር ይላል። የነዛ ግን ዕውርን የማያበራ አንካሶችን የማያድን ድንቅ ድንቅ ታምራትን የማይሰራ እንደነበረ እንግዲህ የሰራችን መሰረት ያስረዳናል። ቀጥሎ እንግዲህ ይህ መስቀል ለበረከት እንዲሆንን ወደ ሀገራችን ወደ ኢትዮጵያ መጥተው በሀገራችን በኢትዮጵያ ይገኛል። የት ይባል? ግሼን ደብረ ከርቤ የሚገኝ መስቀል ነው። ጋፈኖን ክርስቶስ ፈኖን ሳምቶት አገራገሩና ጉዳ ቀባ ሰበዋ ቀዩ ፈኖን ክርስቶስ ጉያ ሀራ ይኩን ጉያ ሀራ ቁፋሮን ሳይክልሞ ቆፎን ሳይገለ ይኩን ጋፈበው ከን ክርስቶስ ፈኖንሳ ኒፈቱሬ ወረዲ በመን ኒፈይሰቱሬ ወረጃማ ኢጀበለቱሬ ከን ሳምቶት አገሩ ወረዲ በመን ፈይሱ እንደንደኝ ወረጃማ ኢጀበሉ እንደንደኝ ድንቂ ወጀቱ እንደንደ ጀቻና ከን ክርስቶስ ገሩ ድንቂ ወጀቴ ይላ ከላን ወደ ፈኖ ክርስቶስ ወይ ድንቂ ጋራ ወጀቴ በየኬኛ በየኢትዮጵያ ግሼን ደብረ ከርቤ ፈኖ ክርስቶስ ሊያርገም እንግዲህ አቀርብ በማለት የቅዱስ መስቀል ነገር ሲነገር እንደው እንደ ዋዛ እንደ ወሳዳ የምናየው ነገር አይደለም። በመስቀል ምን ሆኗል ተብለን ልንጠየቅ እንችላለን። የጌታ መስቀል ወደ ሀገራችን ወደ ኢትዮጵያ በተለይ ግማደ መስቀሉ ወደ ኢትዮጵያ እንዴት መጣ የሚለውን አጠር አድርገን ልንገራችሁ። በኢትዮጵያ የነገሰው አጼ ዳዊት ዘመነ መንግስት ግብፃውያን በኢትዮጵያውያን ላይ ክፉ ስራን ሰሩ ይላል። ዘመቱባቸው ይላል፣ ገደሏቸው ይላል፣ አሰሯቸው ይላል። መቼም ብዙ ነገሮችን አሳልፈናል። ያልጠፋ ነው ከእግዚአብሔር ቸርነትና ምሕረት የተነሳ ነው ይላል። እንደ ጠላትማ ብሆን ሰዎች በእኛ ላይ እንደሰሩ ብሆን ክፉ እንደተፈጸመብን ብሆን
እኔና እናንተ ዛሬ እዚህ ቆመን ይህንን በዓል ባላከበርን ነበር፣ መታሰቢያውም አይነሳም ነበር። እንግዲህ መቼም ምስማር ሲመታ ይጠነክራልና ክርስቲያኖች እየተገደሉ እየተሳደዱ እየሞቱ የሚበዙ እየሞቱ የሚኖሩ እየሞቱ ዘመናትን የሚያስቆጥሩ ሆኗል። ለዛ ነው ሥጋ የሚበሉትን አትፍሯቸው ተብለው በቃል የተነገረው። ጎቻን ሁለት ወጀተሙላ ክርስቲያንን ዋንታሊያ የወለከለ ያለነው ክርስቲያኑ ማህንጅኑ ትሬጀታ እጋሞትች ዳውት ብያ ኢትዮጵያ ከየት በረሞ የሰዳ ክርስቲያንን አፍሬንጅ በቀጀ መንጅራተን አፍሬንጅ ተብሎ በሚጠራ አካባቢ ይኖሩ የነበሩት ግብፃውያን በኢትዮጵያውያን ላይ ዘምተው ክፉ ስራ ሊሰሩ ነበር። ይገድሏቸው፣ ያስሯቸው፣ ይዘርፏቸው ነበር ይላል። አፄ ዳዊትም ጭፍጨፋውን አላቆማቸው። ወደ ግብፅ ወታደሮቻችንን አዝምተን የአባይን ወንዝም እንደምንገድልባቸው ብለው ትእዛዝን አስተላለፉ ይላል። ለግብፅ መልእክት ላኩ። ግብፅ ለእኛም ዛሬም አልተኛችልንም። መቼም አሁን በእኛ ዘመን አባይ ተገደበ ሲባል የስንት ሺህ ዓመታት ታሪክ ያለን አገር ነን። እግዚአብሔር አሁን አስችሎናልና እየተገደበ ይገኛል። ድሮም የነበረው በእነ አፄ ዳዊትም ዘመን ይታሰብ ነበር የግብፅ ጉዳይ። ክርስቲያኖቻችን አትጨርሱ፣ ክርስቲያኖቻችን አትግደሏቸው፣ ይህንን ጭፍጨፋ ካላቆማቸው እኛ ወደ እናንተ ዘምተን አባይን እንገድባለን አሏቸው። እንደነዚህ ያሉ አባቶች ነገሥታት አገር የሚመሩ ያስፈልጋሉ። እባካችሁ ሰውን አትግደሉ የሚል ሰው ያስፈልጋል አያስፈልግም? ያስፈልጋል አያስፈልግም? ቆፍጠን ያለ አቋም እባካችሁ ሰውን አትግደሉብን የሚል አባት ያስፈልጋል። ቤተክርስቲያናችንም ዛሬም ድምጿን ማሰማት ያስፈልጋል። ሕዝቡን አትገሉብን፣ አትሰሩብን፣ ስርዓት ያዙልን ማለት ያስፈልጋል። ከዚህ በኋላ አፄ ዳዊት ይህንን ሀሳብ ሲያቀርቡ ግብፃውያን ያደረጉ ብልጦች ናቸው፣ በጣም ብልጦች ናቸው። የዝሆን ጥርስ የተለያዩ ነገሮችን እንግዲህ አስጭነው ወደ ኢትዮጵያ ላኩ ይላል። ብዙ ነገሮችን ወደ ኢትዮጵያ ልኳል። ምንድነው ያደረጉት? ወርቅ፣ ብር፣ የዝሆን ጥርስም ሌሎችን ገጸ በረከቶችን በመያዝ አፄ ዳዊትን እንዲማጸኑ ዲፕሎማቶቹ ወደ ኢትዮጵያ ላኩ ይላል። ከዚህ በኋላ ምንድነው ያሉት? እንደዛ ነው ሰው ቢሆን ወርቅማ ካገኘ ብርማ ካገኘ ጥቅምማ ከተገኘ ህዝብ ሞተ፣ ህዝብ ተረፈ፣ ህዝብ ኖረ፣ ምን አገባን የሚሉ አሉ። አሁን በዚህ ዘመን ያለው ባለስልጣናት ትንሽ ነገር ጥቅም ካገኙ ምን አገባን ህዝብ ሞት፣ በእኛ ውስጥም አልጠፉም። አይ ምን አገባኝ፣ ምን አገደኝ፣ ቤተክርስቲያን ኖረች አልኖረች፣ ቤተክርስቲያን ተቀደሰ አልተቀደሰ፣ ደግሞ አልተጓደለ ምን ችግር አለው የሚሉ ሰዎች አሉ። ከዚህ በኋላ አፄ ዳዊት ቀጭን ትእዛዝን ላኩባቸው። ብራችሁን፣ ወርቃችሁን፣ ምናምናችሁን አንፈልግም፣ የህዝብ እንግልት እንዲቆም፣ ህዝብ እንዳይሞት፣ ህዝብ እንዳይታሰርብን፣ ህዝብ እንዳይሰድድብን ብለው መልሶ መልእክቱ ላይ ነገር ግን አንድ ነገር እንፈልጋለን። ምንድነው እሱ? በመጀመሪያ ደረጃ የጌታ መስቀል ከወጣ በኋላ ለኢየሩሳሌም ለብዙ ዓመታት ኖሯልና መጨረሻ ላይ የጌታን መስቀሉን ለበረከት ሲካፈሉ አፍሪካ ግማደ መስቀል የምንለው በግራ በቀኝ በኩል ያለው በአንድ በኩል ያለው ግማሽ ጎን በቀኝ በኩል ያለው አፍሪካ ደርሷታል። አፍሪካ ከደረሰ በኋላ ወደ ግብፅ ሀገር መጣ ይላል። ምንድነው ያሉት አፄ ዳዊት? ምንድነው ያሉት? ክርስቲያኖችን አትግደሉብን፣ ክርስቲያኖችን አታሰቃዩአቸው፣ ግን ወርቋችሁን ብራችሁን አንፈልግም። ነገር ግን አለ እንፈልጋለን የጌታ ግማደ መስቀሉንና ቅዱስ ሉቃስ የሳለውን ስዕል እንፈልጋለን። እሱ ብቻ ነው የምንፈልገው፣ ብራችሁን አይደለም ተባሉ። እጋ ወደ ግብፅ ብየ ኢትዮጵያ አፍሪን በከየም ክርስቲያኖች ሉለኒ ክርስቲያኖች አጄ ሳቱበል ሴናን ግብፅ ጋፈተው ከደርባምቲ ከንቱ የተውሳ ደቁም በርባችሳላ የሮካና ወርቄ ብሪፊ እርካን አርባ ኤርጉላን ገረ ኢትዮጵያት አፄ ዳዊት ከረቹ ፈላቂ ብሪኬ ሰዲስ
qarshii keessanis hin barbaannu kiristaana ajjeesinaa hin godaasinaa rakkoo garaagaraa hin hojjetinaa jedhan. Sanaan booda garuu waa tokko barbaanne. Fannoon Kiristoos waggaa hedduu Yerusaalem jiraachaa ture barakataaf gaafa hirmaatan kan harka mirgaa biyya Afrikaa ga'e isa keessaa Gibxii fudhatee jedha. Gibxii kan jiru fannoo gooftaa isa karaa harka mirgaa fi qulqullichi Luqaas kan inni kaase suuraa qulqullicha qulqulleetti durba maalamii nuuf ergaa jedhan. ከዚህ በኋላ እንግዲህ የጌታ መስቀልንና የጌታ ግማደ መስቀሉንና ቅዱስ ሉቃስ የሳለውን ስዕል በመያዝ ወደ ኢትዮጵያ እየመጡ እያሉ አፄ ዳዊት በመንገድ ላይ እንዳረፉ ታሪካቸው ያስረዳናል። ከዚህ በመቀጠል ልጃቸው አፄ ዘርዓ ያዕቆብ ከእሳቸው ተቀብለው አምር መስቀል መስቀልን በመስቀለኛ ስፍራ ተብሎ እንደተነገረው ከዛ መጣና ዛሬ በሀገራችን በግሼ ደብረ ከርቤን ይገኛል። ለምናቸው እግዚአብሔር አመስግኑ። ወለደሳ አረብየከ ኢትዮጵያ ከራ ሞቲቻ ዘርዓ ያዕቆብ ኤርጋ አባኒ ሳዱሌ ስንዓር በከ የደሞት ገዱሌን ቦዳ እልምሳኒ ሳለራ ቀበቴ ገረብየከ ኢትዮጵያ ግሼን ደብረ ከርቤ ፋኖ ለፈኖ ናታው አብረከን ጀሩ ቀበተኔን ገረብየ ኢትዮጵያ ዱፈሌ ነው። እንግዲህ የዛሬ ትምህርት ትልቁ ነገር በመስቀል ድኔናል ይላል። በኤፌሶን ምዕራፍ 1:7 ላይ በመስቀል ድኔናል። ለዛ ነው መስቀል ኃይላችን ነው። መስቀል ጌታችን ነው። መስቀል መድኃኒታችን ነው። አይሁድ ክቡታን፣ እኛ ግን አምነናል። በአበባበማችን ደግሞ በመስቀል ድነናል ብለን የምንናገረው። ሌላው የክርስቶስ መስቀል ወደ ራሱ ክርስቶስ በመስቀል ወደ ራሱ አቅርቦናል። በሶስተኛው ደረጃ በመስቀል ሰላምን አግኝተናል። ለዛ ነው የመስቀልን በዓል እንዲከፍ አድርገን በዓለም ደረጃ በዓለም አቀፍ ደረጃ እያከበር የምንገኘው ጋፈሎቲን ፈይኔራ ፈኖን ክርስቶስቲ ገረ ክርስቶስቲ ያኔራ እንሰለፋን ፈኖ ክርስቶስቲ ነገኛ አርገኔራ። በአራተኛው ደረጃ በመስቀል ላይ በፈሰሰው ደግሞ ጽድቅና ቅድስና ቤዛነትን አግኝተናል በሮሜ ምዕራፍ 5:2 ላይ። ሌላው በስድስተኛ ላይ መስቀሉ የዕዳ ደብዳቤያችን ደምሶልናል ይላል። በሰባተኛው መስቀል ኃይላችን መመኪያችን እንደሆነ ተረድተናል። የተሰቀለው ክርስቶስ መስበክ ያስፈልጋል። ሞቱን እስከ ዳግም ምጽአቱ በማወጅ መስቀል ይዘን እንንቀሳቀሳለን። በመስቀሉ ላይ ለድነትም የፈሰሰው ቅዱስ ምስጢር በእምነት መቀበል ከኛም ያስፈልጋል። መጨረሻ ላይ እኛም መስቀልን የምንቀበል ስለ መስቀል የማንናገር ሳይሆን ስለ መስቀል ተናግረን መስቀልን በመያዝ ዳግሞችን ድል ነስተን እስከ ዳግም ምጽአቱ ጸንተን እንድንቆም እንደ አይሁድ መስቀልን ካለ መደበቅ ማሳየትና በመስቀል መኖር እንደሚያስፈልግ የመስቀል እንቅፋት ተወግዷል ይላል። ብዙ ስራ ተሰርቷል። በመስቀል ላይ መታሰቢያው እንዳይደረግ ሰዎች እንዳይሉበት ብዙ ስራ ቢሰራ ከ300 ዓመታት በኋላ መስቀል ተቆፍሮ እንግዲህ በዛሬ ዕለት ቁፋሮ ተጀምሮ መጋቢት 10 እንደተገኘ ቤተክርስቲያናችን ታስተምረናለች። ያስተማረን የመከረን የአባቶቻችን አምላክ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነና ከፍ ያለ ይሁንልን። ከዩኒቨርሲቲ ከንጉስ ዋቀ ቦሊጌኛ ገለኝ ሀተው አጠር በማድረግ ነው። ታሪኩ በጣም ሰፊ ነው። ገባክሽኔ ኤርጋ ደጉ ቀቡ ዋንታ ይታ እንግዲህ ቅዱስ ዮሐንስ በዓል ወይም ደግሞ ከአዲስ ዓመት ከመጀመሪያ በዓል ሁለተኛ በዓል የመስቀል በዓላችን በዚህ መልኩ አክብረናል። መስቀል ሰላም ነው። መስቀል ፍቅር ነው። መስቀል አንድነት ነው። በተለይ ደመራ ከተለያዩ ነገሮች ተደመረ ነው። እሱ ምንድነው? አንድነትን፣ ፍቅርን፣ መተሳሰብን የሚያስፈልግ ነው። ጋባቴ ወሉ አቀዮ ተኩማዳን ወልጃ ለግኔ በረሃማ ከለኬስ ደርጉን በርባችሳራ መንክርስቲያና ከኛ ኤጉፍ ኤክሱን በርባችሳራ ቤተክርስቲያናችን ከጠበቅና በማስጠበቅ ጸንተን እንድንኖር ያስፈልጋል። ዘመናችን ከፍቷል። ሰዎችን ከፍቷል። እግዚአብሔር አምላካችን ዘመናችን ወደ መልካም እንዲቀይርልን